ማነው ስምክ? ኪሩቤል። ትምህርት እንዴት ነበረ? ቆንጆ ነበረ። ጎበዝ። ስንት አመት ነው? 16 18 ጎበዝ ነው። ምንድነው የሆነው? እስቲ አንቺ አስረጅን እስቲ ያለውን ነገር። ጎበዝ ተማሪ ነበረ እስከ 2014 ላይ 8ኛ ክፍል ነበረ። 8ኛ? አዎ 2014 ላይ። ከዛ በፊት እኔ የግል ትምህርት ቤት ያስተማርኩት ከዛ በኋላ እኔ አቅሜ ስላልቻለ ይሄ እንዳለ የግል ትምህርት ቤት ነው ያስተማርኩት። ይሄ ዶክመንቱ ማለት ነው። ከዛ አቅሜ ስላልቻለ የመንግስት አስገባሁት ከ8 ወደ 9 ሲያልፍና ከዛ በኋላ በቃ ብቻውን ማውራት ጀመረ። ከዛ ሆስፒታል ይዤው ሲሄድ ጭንቀት ነው ምናምን አሉ። ትምህርቱን አቋርጦታል። ትምህርቱን አቋርጦት ቤት ነው። መቼ ነበር ያቋረጠው? 2014 2014 ላይ ያልቅ ሲል 2014 ነው መሰለኝ። ትምህርቱ በጣም ጎበዝ ነበር አይደለ? አዎ። እና በዚህ ነው የሚተኛው። በዚህ መድኃኒት ነው የሚተኛው። ይሄ የአማኑኤል ሆስፒታል ነው። ይሄ ኦላንዛፒን 5 ግራም ነበር የሚወስደው። አሁን 10 ግራም ነው የሚወስደው ተጨምሮለት ማለት ነው። አሁን 10 ነው የሚወስደው። ይሄ አዎ ዘውዲቱ ሆስፒታል ክትትላለሁ። ኦኬ ዘውዲቱ ሆስፒታል ክትትላለሁ። ይሄ ደግሞ የሕክምናው ማስረጃ ነው ማለት ነው። ኦኬ አሁን እንትን ነው እየተመላለሰ ነው። መንገድ ላይ ከሰው ጋር ምናምን ስለሚጣላ አልፎ ይሄንን ካላሳየዋቸው መልሰው ይመቱታል። ኦኬ እንዳይመቱት የአይመሮ ችግር እንዳለበት ይሄን ጻፉልኝ ብያቸው ሰጥተውኝ ይሄን ካዩ በቃ ሰው ይረዳል። ፖሊስም ቢመጣ ምንም በቃ ያስፈልጋል በእጅ መያዝ ማስረጃ። አሁን ስንቀሳቀስ እሱን ይዤ ከወጣሁኝ ይሄን ይዤ ነው የምወጣው ማለት ነው አይደለ? በምንድን ባለቤትሽ? ባለቤቴ በህይወት የለም። አዎ አረ ብቻሽን ነው የምታሳድጊያቸው? ብቻዬን ነው የማሳድገው። የምኖረው አካባቢ ደግሞ ጫካ ነው። አዎ በጣም ጫካ ነው። ሰፈሩ ያስፈራል። 12 ሰዓት ነው ጅብ የሚወጣው። ይሄን ቤት 2000 ብር ነው የተከራየሁት። ኦኬ ሰው ሄጄ ጸጉር ሰራለሁ። በዛ ነው አጠራቀሚ የምከፍለው። እኔ ሙያ አለኝ። የጸጉር ቤት የ14 አመት ሙያ አለኝ። ጸጉር ቤት ነው የምትሰሪው? አዎ በፊት የሴቶች ጸጉር ቤት እየሰራሁ ነው። እስከ 8ኛ ክፍል ያስተማርኩት የግል ትምህርት ቤት ማለት ነው። የግል? አዎ ይሄ ሳይወለድ። እሺ ከዛ በኋላ አቅም ያልፈቀደም ወደ መንግስት ሳዞረው ነው እንደዚህ ታመመው ማለት ነው። እና ይሄ አካባቢ ጅብ አለ። እዚህ አካባቢ ጅብ አለ። በዚህ ላይ ብቻዬን ነኝ እኔ። ጅብ አለ። በጣም ነው የሚያስፈራው። በቃ 12 ሰዓት ነው እዚህ አካባቢ ጅብ የሚጮው። እኔ 12 ሰዓት ነው በር የምዘጋው። ኦኬ በጣም ነው የምፈራው። ሲነኝ እፈራለሁ እንጂ ሙያ አለኝ እኔ። ትንሽ ጸጉር ቤት ከፍቼም ብሰራ እቃ አለኝ እኔ። አሁን ግማሽ እቃ አለኝ። ኦኬ የራስሽ? አዎ ግማሽ እቃ አለኝ። ወንበር አለኝ። አንዳንድ እቃ አለኝ። ትንሽ የጎደለኝ እቺ የጸጉሯ ማድረቂያና እቺ ፓይስትራዋ እሱ ነው የጎደለኝ። እሱን ባገኝ ወንበር አለኝ፣ ማጠቢያም አለኝ። እዛች ጋር ቀዝዝና ብየመታብኝ ነው እንጂ አለኝ እንጂ እዚህ አካባቢ እሱን ይዤ ከምቀመጥ ትንሽዬ ቤት ተከራይቼ ስራ እየሰራው ልጁን ሕክምናውን ብከታተልለት ለኔም ጥሩ ነው፣ ለሱም ጥሩ ነው። አሁን ትንሽ ስጋት የሆነብኝ ነገር አካባቢው ጫካ ነው። እዚህ አካባቢ ደግሞ ነው የመጣሁት የቤት ኪራይ ስለሚቀንስ ወደዛ ወደ ከተማ ይወደዳል እና አቅሜ ስለማይፈቅድ እዚህ ነው ያለሁት እኔ። ብቻሽን ነው የምታሳድጊያቸው? ብቻዬን። ሌላ ምንም የገቢ ምንጭ የለሽም? ምንም ገቢ የለኝም። የሚያውቁኝ ሰዎች ይደውሉልኛል፣ ሄጄ ሹሩባ ሰራቸዋለሁ። እንደገና እነሱ ስለሚያውቁኝ ያው ከቤታቸው ሲሄድ ለልጆቹ ሽሮ ምናምን ይሰጡኛል። መጥቼ በሱ ይዛቸዋለሁ። ከዛ ውጪ ብር ከሌለኝ አካሪያዎቹ ይረዱኛል አይደል? ብቻዬን እንደሆንኩ ስለሚረዱ አያጨናንቁኝም የቤት ኪራይ። በቃ በዛ ነው ያለሁት እና በጣም ከባድ ነው። እና እኔ ሙያ አለኝ። ልጆቹ ባይኖሩ ብቀጠር በደህና ብር የመቀጠር ነኝ። ግን አሁን እኔ የልጆቹ ኃላፊነት ልጆቹን ይዤ ነው በቃ አሁን እኔ የከበደኝ ሁሉን ነገር እንጂ ብቀጠርም ሙያ አለኝ ብከፍትም አቅም ስለሌለኝ ነው እንጂ የ14 አመት የጸጉር ቤት ልምድ አለኝ። ዲፕሎማ አለኝ እኔ በጸጉር ቤት የተማርኩት። እንደዚህ ከሆነ ምን ያህል ጊዜ ሆናልሽ? እሱ 2014 ነው። 2014? አዎ 2014 ላይ ነው እንደዚህ ያፈንሽ እንደዚህ ሆኖ ማለት ነው። ብቻውን ማውራት ጀመረ። ሰው ነው የነገረኝ። እኔ ስራ ነበር ሙለው ጎረቤት ነው የነገረኝ። ልጁ ብቻውን ያወራል
አይተሽዋል ምናምን ሲሉኝ ስከታተለው እውነትም ብቻውን ያወራል። ከዛ በኋላ እኔ ስከታተለው በፊት ከቤት አይወጣም ከትምህርት ቤት መልስ ከዛ ረጅም መንገድ መሄድ ጀመረ። በቃ ሲመጣ ረጅም መንገድ ሄዶ ሲመጣ እግሩ አቧራ ነው። እንደዚህ እንደምታየው አይደለም። በጣም ጎበዝ ተማሪ ነበረ አይደለ? አዎ እኔ ልጅነቴን እድሜን ለዚህ ልጅ ነው ያወጣሁት። እውነት እኔ ለዚህ ልጅ እድሜን በጣም የደከምኩበት ከአቅሜ በላይ ሆኜ እየሰራው በሚከፈለኝ ደሞዝ የግል ትምህርት ቤት አስገብቼ ቲፕ በሚከፈለኝ ነበር እኔም ለአስቤዛ ማውጣው። እኔ በቲፕ አስቤዛ ነበር የማደርገው። ደሞዜን እሱን እየከፈልኩ ነበር የግል ትምህርት ቤት ያስተማርኩት። ግን በቃ እንደዚህ ሆነ እና በቃ ወረቀት ይቀዳድዳል፣ አልፎ አልፎ ሲቀየር እቃ ይሰባብራል፣ እቃ ይሰብራል፣ መጽሐፍ ቅዱስ ይቀዳል። እስክሪብቶና ደብተር መያዝ አይፈልግም። እንዲያነብ ፈልጋለሁ፣ እንዲጽፍ ፈልጋለሁ፣ ግን አይፈልግም። መጽሐፍ ቅዱስን ይቀበለኛል፣ ያነበዋል። በመሃል ደግሞ ሲቀየር እዛው ይቀደዋል አይደለ? መድኃኒቱ አሁን ይገኛል? እሱ መድኃኒቱ አይገኝም። ማንኛውም ፋርማሲ አይገኝም መድኃኒቱ። አማኑኤል ወይ ከነማ ነው የሚገኘው። ወይ ከነማ ወይ አማኑኤል ነው የሚገኘው። እሱን ፈልጌ ይሄ መድኃኒት ከሌለ እንቅልፉን አይተኛም። እሱ ካልተኛ ደግሞ እኔ አልተኛም። ለእኔ ይሄ ትንሽ ልጅ ስለያዝኩኝ እኔ እፈራለሁ። በእኔ ላይ ጥቃት እንዳያደርስብኝ፣ በልጁ ላይ ጥቃት እንዳያደርስብኝ፣ በሆነ ነገር አንስቶም እንዳይመታን። እንደምታየው አጠገብ ለአጠገብ ነው የምንተኛው። ለሊት በተኛውበት ልጁን ይዤ የሆነ ነገር ቢያደርገኝስ ብዬ መድኃኒቱ መተኛቱን አረጋግጬ ነው የምተኛው። እኔ መተኛቱን አረጋግጬ ነው የምተኛው። ይሄን 1 ሰዓት ይወስዳል፣ 2 ሰዓት ይተኛል። አረጋግጬ ነው የምተኛው። እና መድኃኒቱን ካጣሁት ከሌለ እኔም ቁጭ ይላል፣ ልጁን አቅፌ እሱም ቁጭ ይላል። በቃ በጣም ከባድ ነው። ከባድ ነው በጣም። አሁን ቢታከም ምናምን አልትራሳውንድ ምናምን አልተነሳም? አልትራሳውንድ አልተነሳም። እንደውም አልትራሳውንድ ቢነሳ ምን እንደሆነ ቢታወቅ ደስ ይለኛል። ሕክምናው እኔ ክትትሉ በቃ ይሄን ነው። ከታመመ ጀምሮ ይሄ ነው እንግዲህ የተሰጠው ይሄ ነው። ከታመመ ጀምሮ ይሄ ነው። ምንም ሌላ ነገር የተሰጠኝ ነገር የለም አይደለ? ግን አልትራሳውንድ ቢነሳ ምን እንደሆነ ምክንያቱም ይሄ ተፈጥሮ አይደለም። አሁን ነው በቃ እኔ 4 አመት ነው እንደሆነብኝ እንጂ በጣም የምጠብቀው ልጅ የደከምኩበት ልጅ ነው። ልጅ በጣም የደከምኩበት ልጅ ነው። በዚህ ላይ ጎበዝ ተማሪ ነበር። በጣም ከባድ ነው። 2 ልጅ ይዞ ያለ አጋዥ ከባድ ነው። ህይወትን መምራት ከባድ ነው። ይሄ የራሱ ፍላጎት አለ፣ ይሄም የራሱ ፍላጎት አለ። ስንት አመት ሆነ እሱ? አሁን 2 አመት ሊሆነው ነው። 2 አመት? አዎ። እሱ ሳይወለድና አባቴውን ያጣች? እሱ ሳይወለድ ነው። እኔ አሁን እዚህ አካባቢ ነው የምኖረው። እንደምታይ ምንም ሰው የለም። በዚህ ጋም ይሄ እንትን ነው፣ በዚህ ጋም ጋራጅ ነው። የሆነ ነገር እንኳን ቢደርስብኝ የሚደርስልኝ የለም፣ ሰው የለም። በቃ አካባቢ ላይ እኔ ብቻዬን ነኝ እዚህ ያለሁት። ይሄ ጋራጅ ምናምን ነው እዚህ አካባቢ ያለው እና እኔ ያለኝን ሙያ ይሄ ቁጭ ብዬ ነው ያለሁት። እኔ መስራት እችላለሁ፣ ለሌላም ሰው መትረፍ እችላለሁ ብሰራ። እኔ በእውነት እኔ ሌላም ሰው ልምድ አለኝ። እኔ የ14 አመት ልምድ አለኝ። ልጆቹ ስላሉ ነው እንጂ በቀጠለ ራሱ በደህና በር የምቀጠር ነኝ። ዲፕሎማ አለኝ እኔ በተማርኩበት ማለት ነው። እናም ያግዘኝ ባገኝ ብሰራና ልጁንም ሕክምናውን ብከታተልለት ይሄኛውም እንዳይጎዳ ብንከባከበው እና እሱም ደግሞ የሚድን ነው የማይድን አይደለም፣ ተፈጥሮ አይደለም። ይሄ ጭንቀት ነው፣ የአእምሮ ጭንቀት ነው። ምናልባት አባትየው ስለሌለም ይሆናል። ምናልባት እኔ ብቻዬን እንዲህ ሲሆን እያየኝ ሊሆን ይችላል። አላቅም ከምን እንደመጣ። ሐኪምም በቂ ነገር የነገረኝ ነገር የለም። በቃ ጭንቀት ነው፣ እንደዚህ አይነት ነገር ይከሰታል ነው ያለኝ። እና እኔ ግን በደንብ ሕክምናውን አድርጌ በደንብ ነገር ብከታተለው ብሰራ፣ እኔ ደግሞ ብሰራ አሁን ተቀማጥኩኝ እዚህ ጫካ ውስጥ ቁጭ ነው ያልኩት። በቃ ሰው ካልደወለልኝ አልወጣም። ብሰራ እኔ የሰው እጅም አልጠብቅም። እንደውም ለሌላ ሰው ነው የምተርፈው። እኔ ድንገት ነው እንትን የሚያደርገው የሚነሳው። አሁን እንደዚህ ይቀመጣል። አሁን ትናንት 2 ወስዷል። እንደውም አሁን 10 ግራም ከወሰደ በኋላ ትንሽ ደህና ነው እንጂ እንደዚህ እንደምታየው አይደለም። እንትን ይላል፣ ያወራል፣ ብቻውን ያወራል። ዝም ብሎ ያወራል፣ ብቻውን ያወራል። በመሃል ደግሞ የሆነ ነገር ሊፈጠርም ይችላል።
አሁን 10 ግራም ከገባ በኋላ ይሄው እንደዚህ ጸጥ ብሏል እንግዲህ እና 3 አመት አሁን ወደ 4ኛ አመቱ ቀልድ አይደለም 4 አመት ሙሉ ትምህርቱን አቋርጧል ቤት ነው የሚውለው እንደገና ወጣት ልጅ ነው ካሁን በኋላ እንደ ልቡ መዞር እንደ ልቡ መሆን አይችልም ከቤት አይወጣም እሱ ነገር በጣም ነው እኔ ራሴን የሚያመኝ እንደ ሌሎች ልጆች ቢዞር ምናምን እንደ ጓደኞቹ ቢሆን በጣም ደስ ይለኝ ነበር እኔ ከምን በላይ የሚሰማኝ በእውነት እኔ ልጁ በቃ አሁን በወጣትነቱ ጊዜ በመቀየሪያው ጊዜ እንደዚህ ቤት በቃ እንደ ቤት መሆን የሌለበት ነገር ነው ሆኖ በቃ አይዞሽ እናትነት ከባድ ነውና ከባድ ነው እውነት እንደ እናትም እንደ አባትም ሆነሽ እያሳደግሽ ነው እግዚአብሔር አለ አይዞሽ ለሁሉም ነገር መብርሃን ጠብቃችሁ እስከመቼ ነው ቤት የሚቀመጠው እውነት እስከመቼ ነው ቤት የሚቀመጠው እስከመቼ ነው እኔ እኮ አሁን ልጁ ወጣት ልጅ ነው አይደል እስከመቼ ነው ቤት የሚቀመጠው በቃ እኔ ውሎ የፈለገበት ውሎ ቢመጣ ደስ ይለኛል እውነት ቤት በቃ እንዴት ነው ቤት የሚሆነው አታልቅሽ ችግር የለም አታልቅሽ ኪራይ አታልቅሽ በላት ጓደኞቹ ጨረሱ ጥረግላት አታልቅሽ ጓደኞቹ ትምህርታቸውን ጨረሱ ጓደኞቹ ጨረሱ አሁን ሲያዩኝ ይጠይቁኛል የለም ኪሮቤል ምናምን ይሉኛል በቃ እኔ በፊት ከነበርኩበት እንድራቅ ብያለሁ የለም ምናምን ይሉኛል እሺ ችግር የለም አታልቅሽ ተይ ሙሉ ምርመራ ህክምና አላደረገም ማለት ቢያደርግ ግን የሚድን ነገር እኔ በደንብ ህክምና ቢያደርግ በደንብ አልትራሳውንድ ምናምን ተነስቶ ምን ከምን እንደመጣበት መነሻው ምን እንደሆነ ምናምን የነገረኝ ሐኪም የለም አይደለ አዎ በቃ ጭንቀት ነው ያሉኝ ይሄን ሰጅ ያሉኝ እነሱ ባሉኝ ነው ያለሁት በቃ እነሱ ከኔ በላይ ያውቃሉ እነሱ ያውቃሉ አዎ በቃ እሱ ይሄን ነው የምሰጠው ግን ይጠፋል እኔ አሁን በዚህ ካላሰርኩት ማለት ነው ይጠፋል ጠፍቶ ሁለት የጠፍቶ ፖሊስ ደውሎልኛል ፖሊስ የሚደውልልኝ ደግሞ ሌሊት ነው ጭር ሲል ሌባ ይመስላቸዋል ና ሲሉት ሲያዩት ያው ይረዳሉ ያወራል እንትኑን ያውስዱም አይደለ ከጠፋ መድኃኒቱ ስላልወሰደ ወዲያውን ይቀየርና ዝም ብሎ ሲያወራባቸው ይረዳሉ ኬዝ እንዳለበት ይረዳሉ ከዛ ስልኬን ሴት ስላደረገው አይምሮ ስልክ ቁጥር አለክ ምናምን ሲሉት የኔ ስልክ ይነግራቸዋል ያውቃል የኔን ስልክ ሲነግራቸው ሌሊት ይደወልልኛል 8 ሰዓት 9 ሰዓት ነው የሚደወልልኝ አይደለ ከዛ አሳድሩልኝ ጠዋት እመጣለሁ ብዬ ሄጄ ቆሽ የሚባል በጣም ሩቅ ቦታ ይሄ ቆሻሻ የሚደፋበት ቦታ ሁሉ ሄጄ አምጥቼዋለሁ ሄዶ በእግሩ ቀንና ሌሊት ሄዶ ማለት ነው በእግር ዝም ብሎ ይሄድ አፉ ደርቆ ምግብ ሳይበላ ውሃ ሳይጠጣ ቆሼ ከሚባልበት ቦታ አምጥቼዋለሁ ፌደራል አሳድሮት ማለት ነው ፌደራል አሳድሮት አምጥቼዋለሁ ቆሼ ከሚባልበት ቦታ ለዚህ ነው ማስረው እኔም ማስረው እንዳይጠፋብኝ ነው የት ነው ማገኘው የት አገኘዋለሁ እዚህ ቤት እንዳልይዘው የሚያግዘኝ የለም እንዳለቀው ይጠፋብኛል ከባድ ነው በጣም እንደዚህ እንደምታዩት እንዲህ ስታዩት አሁን ዶርማን ነው የሚመስል በጣም ከባድ የአይምሮ ኬዝ ማለት በጣም ከባድ ነው ትምህርት ወረቀቱ ነው ይሄ ከአንደኛ ክፍል ጀምሬ አስተማር በጣም ጎበዝ ነበር ይሄ ሁሉ እንዳለ ያስተማርኩበት ነው ከፍዬ ያስተማርኩበት ይሄ ሁሉ በጣም ጎበዝ ነበር እኮ ይሄው ልጅነቴን ሁሉ እንዳለ እሱን እያስተማርኩኝ ወጣትነቴን እኔ ከሱ ጋር ነው ይሄ መልቀቂያ መጨረሻ በቃ ትምህርት ሳያቆም መልቀቂያ ተቀበልኩበት ምናልባት ከተሻለው ሌላ ቦታ አስገባለሁ ብዬ ይሄው መልቀቂያ ከትምህርት ቤቱ ማለት ነው በጣም ጎበዝ ተማሪ ነበር በጣም ይሄው ሁሉ ሰርተፊኬት አሁን የግል ትምህርት ቤት ነው ይሄው ሁሉ ሰርተፊኬት አሁን ችግር የለውም አሁንም ቢሆን ደህና ይሆናል ትምህርቱን ይማራል ጎበዝ ልጅ ይሆናል እንዳሰብሽው ይክስሻል ችግር የለም በልጅ ተስፋ አይቆረጥም እናትነት ማለት እሱ ነው እሱ ደህና በሆነልኝ እኔ እሱ ደህና ሆኖልኝ በቃ እንደ ጓደኞቹ ቢሆንልኝ በእውነት እኔ እንደ ጓደኞቹ ቢሆንልኝ ነው በቃ ደስ የሚለኝ የልጅን ስቃይ ማየት የልጅን ስቃይ አጠገቡ ሆኖ ማየት በጣም ይከብዳል በጣም እናት እኔ ውሎ ቢመጣ የሆነ ቦታ ምናምን አይሰማኝ በጣም የሚያመኝ በቃ ሁሌ በቃ ቤት ውስጥ ሲሆን
ለምንድን ነው ቤት ውስጥ የሚሆነው በዚህ እድሜው ላለው? አይዞሽ በዚህ እድሜው በቤት ሲሆን አሁን የከበደች ነገር ምንድነው? እኔ በቃ እዚህ ነኝ ያለሁት። እኔ አሁን ሰው ሲደውልልኝ ነው ሄጄ ሰርቼ ነው እንትን እምላቸው። ትቼው ደግሞ ሰርቼ እስከምመጣ ልቤ አይረጋጋም። ምን እንደሚፈጠር አላውቅም። ብቻውን ነው ትቼው የሚሄደው። በር ዘግቼበት ነው የሚሄደው። በር ቆልፌበት ነው የሚሄደው። የሚጠብቅልኝ የለም። ግዴታ ደግሞ ለነሱ ሄጄ ሰርቼ ማብላት አለብኝ። ቤት ኪራይ መክፈል አለብኝ። በጣም ከባድ ነው። በጣም ልቤ ተንጠልጥሎ ነው የምመጣው። ምን ተፈጥሮ ቢያንስ ራሱ ላይ ጥቃት አድርሶ ይጠብቀኝው ወይ ራሱን በሆነ ነገር መጥቶ ይጠብቀኝው እላለሁ። አስሬው ነው የሚሄደው። ይሄን አስሬ በር ቆልፌ ነው የሚሄደው አይደለ? ምግብና ውሃ ከጎኑ አስቀምጬለት ማለት ነው። አይዞሽ የኔ እናት፣ ሁሉም ነገር ያልፋል። እግዚአብሔር ካለ ያልፋል ሁሉም ነገር። ሰው ሲፈልግ እንትን ሊልሽ በምን ያገኝሽ? የአካውንት ቁጥር አለሽ? አለኝ አለሽ? አለኝ። ችግር የለውም። እሺ እስቲ የባንክ አካውንትሽን ትነግሪኛለሽ? 1000 እሺ 1000 46 28 74 40 9 መጨረሻው 9 መጨረሻው። ሁሉም ሰው ያግዝሻል። ይሄን ልጅ ታሳክሚያለሽ። ሁሉም ሰው ያዋጣ ያግዝሻል። እሺ እሺ። ባንቺ ወሰን ደምሴ ደገፉ። ባባንቺ ወሰን ደምሴ ደጉ። አዎ ስልክም አለ። አስገብቻለሁ። እኔ አቅሜን ትንሽ ብር የሚችለውን አስገብቼልሻለሁ። እግዚአብሔር የአቅሜን ያስገባሁት። ሁሉም ሰው ያግዝሻል። እግዚአብሔር ይስጥልኛል። በዚህ አካውንት ሁሉም ሰው አቅሙን ያግዝሻል። እሺ ይሄን ልጅ ታሳክሚያለሽ። አንቺም ስራሽን ትጀምሪያለሽ። ካስክና ፔስትራ ይመስለኛል በጣም ቅናሽ ነው። እንደውም በጣም ቀላል ነው። ያን ያክል እኮ ብዙም ሁለቱ ነው አሁን የጎደለኝ። ወንበር አለኝ። የቤት ኪራይ ምናምን አጋጣሚ እሱ የቤት ኪራይም በቃ ወጣ ብዬም ቢሆን ወደ መሀልም ሲሆን ወደ ዳርጋውኝም ብሰራ የአንድ ሰው ለሰው ይሰራል። በዛ ራስን መቻል ይቻላል። ዳር ላይ እስከ ስንት ብር ታገኛለሽ ቤት ኪራይ? እንግዲህ አሁን በቃ ቆርቆሮ በቆርቆሮም ቢሆን እዛው ያደረን እንደዚህ በከፍየው ለዛ መስራት ይችላል። እስከ 5000 ብር ታገኛለሽ? እስከ 5 ከ6 አላጥ። ስልክ ቁጥር አለሽ? 09 22 51 30 57 እሺ በዚህ ስልክ እደውልልሻለሁ። የሚፈልግሽም ሰው ያግዝሻል፣ ይደውልልሻል። ኪሪዬ አይዞክ። አሁን ምን ይሰማሃል? ምንም አይሰማም። ጎበዝ አይዞክ። እሺ እናትህ በጣም ትወድሃለች። እሺ ይሄ ልጅን አንተን ወንድሜ እያለ ነው የሚኖረው። እሺ ጎበዝ ጠንካራውን። እሺ ሁሉም ነገር ያልፋል። ጎበዝ ተማሪ ነበርክ፣ ጎበዝ ተማሪ ትሆናለሽ። አሁንም ትምህርትን ትጀምራለህ። ለእናትህ ትኖርላታለህ። አንተ ነህ ያለሃት። እሺ ለእናትህ ኖርላት። አይዞህ አትጨናነቅ። እሺ አባቴ እየመጣሁ አገኘሃለሁ፣ እንጫወታለን። እሺ እኔም ዳኒ ይባላለሁ። እሺ ጎበዝ ኪሪ የኔ እናት አይዞሽ። መብርሃን አለች። እሺ አይዞሽ የኔ እናት፣ እየመጣሁ ጠይቃችኋለሁ ያለውን ነገር። አይዞሽ እግዚአብሔር ከእናንተ ጋር ይሁን። ኪሪዬ ቻው። በቃ እኔ ልሂድ። ቻው። እሺ እኔ አባት። እናመሰግናለን። እግዚአብሔር ይስጥልን፣ እድሜ ይስጣችሁ። ተባረኩ። አሜን። የኔ እናት እየመጣሁ ጠይቃችኋለሁ። እሺ ቻው። ቻው የኔ እናት። ደህና ሁኑ። ቁጭ